የብሉይ ኪዳን ታቦት የለንም። ይሄን አስረግጣችሁ ማወቅ አለባችሁ አይደለም። ስለዚህ እንደ አዲስ ኪዳኑ አይደለም የብሉይ ኪዳን ሳጥን ነው። ግን ሳጥኑ ውስጥ ደግሞ ታቦቱ ውስጥ ሶስት ነገሮች አሉ። የአዲስ ኪዳን መሰዊያችንን ታቦት አለው እንጂ የብሉይ ኪዳን መሰዊያ ታቦት የለም። በቅርስነት አንዷ አክሱም አለ። ታቦትን ጠረጴዛ ማለት የአጋንንት የርኩስ መንፈስ ትምህርት ነው። የቤተ ክርስቲያን ትምህርት አይደለም። የጌታ ማዕድ የሚቀርብበትን ጠረጴዛ ታቦት ብለን ጠራነው። ከሌላ ጠረጴዛ ጋር እንዳይመሳሰልብን ከሌላ ማቅረቢያ ጋር። ኪዳን ታቦትና የአዲስ ኪዳን ታቦት ልዩነት አለው ወይ? የለውም። የብሉይ ኪዳን መቅደስና የአዲስ ኪዳን መቅደስ ልዩነት አለው ወይ? በመቅደስነቱ የለውም። ዕጣኑም በዕጣንነቱ ልዩነት የለውም። ልብ በሉ። ልዩነቱ ምንድነው ስትሉኝ የሚሰዋ መስዋዕት ነው ልዩነት። ታቦቱ በብሉይ ኪዳን እንደ አዲስ ኪዳን አይደለም። እንደ ሳጥን ነው የሚያክለው። 1 ሜትር ከምናምን በ1 ሜትር ከምናምን ወርድ በዚህን ያህል ክንድ ስፋት ተብሎ እንደ ሳጥን። አሁን ቁም ሳጥን ለምዳችሁ ነው እንጂ ዛሬ ልጆች፣ ድሮ ቁም ሳጥን ሳይመጣ ትንሽ ሳጥን ነበረ። ቁም ሳጥንን ነው እንደ ያለ ትንሽ ሳጥን አይታችኋል? እንደ የሚከፈት ሳጥን አይታችሁ ታውቃላችሁ? እናውቃለን አይደል? ሳጥን ልክ እንደ ካዝና አይነት ማለት ነው። የሚቆለፍ በጋር ከዛ እንዲህ የሚከፈል ቁም ሳጥን ሳይሆን ሳጥን። ቃሉ የብሉይ ኪዳኑ መስዋዕት ነው፣ የአዲስ ኪዳኑ መስዋዕት ነው። ቃሉ ለብሉይ ኪዳንም ክህነት ነው፣ ለአዲስ ኪዳንም ክህነቱ ግን ጽዩፍ የሆኑ ኦርቶዶክሳዊ ትውፊት ያልገባቸው እናቶች ተነሱና ሌላ ሰው በተቀበለበትማ እንደ ጉንፋኑ ምንም እንዳይዘው የኔ ልጅ አይቀበልም ብለው ከቤታቸው ማንኪያ አመጡ። ሎቱ ስብሐት ያስደነግጣል አይደል? አመጡና በዚያው ካልተቀበለ ብለው መከራከር ጀመሩ። አንድ ቤተ መቅደስ ውስጥ አሁን 10 ዓመት አልፎ ሜን ታሪክ ማለት ስጋው ደሙ ተፈትቶ ለሕዝብ የሚሰጠው በታቦቱ ላይ በጽላቱ ላይ ነው። ያኔ ግን በግ ደም ነበር የሚፈሰው፣ የርግቦች ነበረ። እሱ የለም፣ አሁን ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይንም ሐዲስንም አስተባብራ የተፈጸመውን ተፈጽሟል ብላ ቋሚ የሆነውንም በቋሚነቱ ተቀብላ ያለ። ክህነቱ ግን የሰማይና የምድር ያህል የተለያየ ነው። መስዋዕቱም የሰማይና የምድር ያህል የተለያየ ነው። ታቦቱም የሰማይና የምድር ያህል የተለያየ ነው። አንድ አይደለም። ክብሩም አንድ አይደለም። ስርዓቱም አንድ አይደለም። አምልኮቱም አንድ አይደለም። ይሄ ለይቶ ማወቅ በጣም እና የበግም መስዋዕት ቢሆን የርግብም መስዋዕት ቢሆን የወይፈንም መስዋዕት ቢሆን እዛ ይቀርባል። ከዚያ ደሙን ያመጣና ታቦቱንም ሌሎችንም ነገሮች የኦሪት ካህን ይረጫል። ኦርቶዶክሳውያን በጸጋ ላይ ጸጋ ነው ያላችሁ። ልብ በሉና አስተውሉ። በጸጋ ላይ ጸጋ አላችሁ። በጸጋ ላይ ጸጋ አላችሁ ማለት ብሉይም አላችሁ፣ የቁርባኑ መዓዛ አፍንጫሽን ያውደው ማለት። ስለዚህ ታቦቱ አንቺ ነሽ ማለቱ ነው። በሌላ አነጋገር ቁርባኑ የሚፈተትበት ታቦቱ አንቺ ነሽ። ክርስቶስ የሚፈተትበት፣ የሚሰዋበት፣ የሚሞትበት፣ ስጋው የሚቆረስበት ታቦቱ አንቺ ነሽ እያላት ነው። ለብሉይ ኪዳን ታቦት አትከራከሩ፣ አልፏል እሱ። የብሉይ ኪዳን ታቦት አለ ማለት የእንስሳ መስዋዕት ይሰዋል፣ በመስዋዕተ እንስሳት እድናለሁ እንደ ማለት ያለ ስለሆነ ይሄ የለም። በግ ሲሰዋ አይታችሁ ታውቃላችሁ? ደም ሲረጭ አይታችሁ ታውቃላችሁ? ስብ ሲጠስ አይታችሁ ታውቃላችሁ? የለም። ይሄ የኛ ማናዊ መስዋዕት ክርስቶስ ነው። የኛ ማናዊ ሊቀ ካህናት ክርስቶስ። ሐዲስም አላችሁ፣ ኦሪትም አላችሁ፣ ክርስትናም አላችሁ። ኦሪት ግን እንደ ድሮዋ ባለው አይደለችም ያለችው፣ ተፈጽማለች። ክርስቶስ አምላክ እንደነገረ ተፈጽሟል። የሰንበት ትምህርት ቤት ወጣቶች፣ ምዕመናት በሕያው በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር በእኔም በእናንተ በፍጥረታትም ሁሉ አንደበት ከጽንፍ እስከ አጽናፈ ዓለማት ድረስ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት
መልዕልተ ፍጡራን ለትሕተ ፈጣሪ ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ እንዲሁ የተመሰገኑ ይሁን። እንኳን አደረሳችሁ። አሜን። ለዚህ ጊዜ ለዚህ ወቅት ሁላችንንም በሃይማኖት ጤና ጠብቆ ያደረሰን ሉል አምላካችን እግዚአብሔር በሁላችንም አንደበት የተመሰገነ ላይ ህዳር 6 ጾመ ጽጌ የሚፈሰክበት ነው አይደል? በዓለ ቁስቋም ነው እና በዚያ ላይ የሚዘመረውን ዝማሬ ብታዩት እንዲህ ይላል አባታችን ቅዱስ ያሬድ ማርያም ዘወርቅ ጠረጴዛ። እስኪ ማርያም ብሉ ዘወርቅ ጠረጴዛ። አያት ማርያም ዘወርቅ ጠረጴዛ፣ ማርያም የወርቅ ጠረጴዛ ሆይ። አሁን ስለ ታቦት ስናነሳት ደጋግመን ነው የምናነሳት እመቤታችን። ሁሉም የምንጠቅሳቸው ንዋያት እንዴት የእሷ ምሳሌዎች እንደሆነው በዚሁ ትምህርት የምትማሩት ይሆናል እና አንቺ ማርያሙ የወርቅ ጠረጴዛ የሆንሽ አላት። ልብ በሉ ምንን እንደሚያነሳው። ቀጠለና ይሰወጥ ውስጣን ፍቂ ዘቁርባን ደማዛ። ቀጠለ ከመጼና ከርቤ ምዑዝ ከናፍረ ወልድኪ እላወሃዛ ይኩነነ ለምእመናንኪ ቤዛ ንግደትኪ ቁስቋም እምሎዛ። ወደ አማርኛ አስተረጉመው ማርያም የወርቅ ጠረጴዛ ሆይ ወይም የወርቅ ጠረጴዛ ነሽ፣ የቁርባን መዓዛ በአፍንጫሽ ውስጥ ይሽተት ወይም የቁርባኑ መዓዛ አፍንጫሽን ያውደው። ማርያምን የምን ጠረጴዛ አላት? የወርቅ ጠረጴዛ አላትና የቁርባኑ መዓዛው አፍንጫሽን ያውደው። ቀጠለና ከመጼና ከርቤ ምዑዝ ከናፍረ ወልድኪ እላወሃዛ ከልጅሽ ከንፈር እንደፈሰሰ የተዋበ የከርቤ ሽታ። የምን ሽታ? ከልጅሽ ምን እንደፈሰሰ? ከንፈር እንደፈሰሰ የተዋበ የከርቤ ሽታ። ከርቤን ምን ላይ እናስታውሰዋለን? ሰብአ ሰገል ካመጧቸው 3 ስጦታዎች ጌታ በተወለደ ጊዜ አንዱ ከርቤ ነው አይደል? ዕጣን፣ ወርቅና ምን ከርቤ። ዕጣን ወርቅና ከርቤን አመጡለት። አበው ሲተረጉሙት ዕጣኑ ለክህነቱ ሊቀ ካህናት ነውና፣ ወርቁን ለመንግስቱ የነገስታት ንጉሥ ነውና፣ ከርቤውን ለሞቱ ይላሉ። ስለዚህ ከክህነቱ ጋር ዕጣን ተያያዘ፣ ከመንግስቱ ጋር ወርቅ ተያያዘ፣ ከሞቱ ጋር ምን ተያያዘ? አረ መልሱልኝ። ከርቤ። ዝም ካላችሁማ አይሆንም እንዲህ አይነት ትምህርት። ወንድማችን ሲናገር ይሄ ጉባኤ እንግዲህ የትምህርት ጉባኤ ዶግማን የምትማሩበት ዕቅበተ እምነትን የምትማሩበት እንደሆነ ነው የተረዳሁት። ለዚያ ነው በዚሁ ርዕስ እንድንነጋገር የመረጥኩት እዚሁ። ስለዚህ በደንብ እንድትሳተፉ ያስፈልጋል፣ ካለዚያ አትረዱት። እግዚአብሔር አምላክ አሁንም ምስጢሩን ይግለጽልን። ስለዚህ ከርቤ ከምን ጋር ይያያዛል? ከሞት ጋር ይያያዛል። ቀጠለና እዚህ ጋር ምን አለ? ለምእመናንሽ ቤዛ ይሁነን አለ። ይሄ ደግሞ እስካሁን የጠቀስኩት ለእኛ ለምእመናንሽ በአንቺ በተወለደው ለምናምነው ለኦርቶዶክሳውያን በአጠቃላይ ቤዛ ይሁነን፣ መዳኛ ይሁነን። የንግደትሽ ወይም የመገኘትሽ የባልሽ የቁስቋምሽ ማለት ነው ጣዕም ወይም መዓዛ ከሎዛ ይልቅ ያማረ ነው ብሎ ወደ ባሉ ይመልሰዋል። አሁን እሱን እንተወውና ከላይ ያየናቸውን 3 መስመሮች ስታዩ ምን አለ? ማርያም ሆይ አንቺ የወርቅ ጠረጴዛ ነሽ አለ። የምን ጠረጴዛ ነሽ? አንቺ የወርቅ ጠረጴዛ ማርያም ሆይ የልጅሽ የቁርባኑ መዓዛ አፍንጫሽን ያውደው፣ አፍንጫሽን ያውደው። ከልጅሽ ከንፈር እንደፈሰሰ የተዋበ የከርቤ ሽታ። ልክ እንደተዋበ የከርቤ ሽታ የቁርባኑ መዓዛ አፍንጫሽን ያውደው። አንቺ ማርያም የወርቅ ጠረጴዛ ሆይ አለ። አሁን እነዚህ በደንብ የተያያዙ ናቸው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሞቶ በመስቀል ላይ ስጋውን ደሙን አልሰጠንም? ሰጥቶናል። ስለኛ ምን ብሎ አረመልሱ ሞቶ ነው የሰጠን። ስለዚህ ሞቱን በከርቤ ያነሳ።
ስለ ልጇ አንስቶ ሞቱን በከርቤ ያነሳ። ከዚያ የቁርባን መዓዛ አለና እመቤታችንን እንደ ታቦቱ ወይም እንደ ወርቅ ጠረጴዛ ቆጥሮት የቁርባኑ መዓዛ አፍንጫሽን ያውደው አለ። ስለዚህ ታቦቱ አንቺ ነሽ ማለቱ ነው። በሌላ አነጋገር ቁርባኑ የሚፈተትበት ታቦቱ አንቺ ነሽ። ክርስቶስ የሚፈተትበት፣ የሚሰዋበት፣ የሚሞትበት፣ ስጋው የሚቆረስበት ታቦቱ አንቺ ነሽ እያላቱ አባ ጊዮርጊስ ዘጋስጫ ከዚህ ጋር የሚመሳሰል ነገር ስገልጽላችሁ አርጋኖን የሚባል የጸሎት መጽሐፍን ትጸልዩ እንደሆነ የሰኞ ክፍሉ ላይ አባ ጊዮርጊስ ዘጋስጫ ራሱ የቅዱስ ያሬድ የሩቅ ደቀ መዝሙር ነው። በድጓ የመምህራን ሐረግ ላይ የሚጠቀስ ስም ነው እና አባ ጊዮርጊስ አሁን ሐምሌ 7 ልደቱንም ሞቱንም እናከብራለን። እረፍቱን ነው የሚባለው ለቅዱሳን። ልደቱንም እረፍቱንም እናከብራለን። በረከቱ በሁላችንም ላይ ይደርብን እና ይሄ ሊቅ ምን አለ? ስለ ካህኑ ሲናገር በታቦቱ ላይ የእመቤታችን ምሳሌ በሆነው በዚያ ላይ ስለሚፈትተው ስጋውን ስለሚፈትተው ደሙን ስለሚቀዳው ስለ ካህኑ ሲናገር ይህ ካህን እንደምን ያለ ነው አለ። ኦርቶዶክሳዊ ካህን ተራ ሰው ብቻ እንዳይመስላችሁ ይመናል። አባ ጊዮርጊስ እንዴት እንደሳለው ልብ በሉ። ይህ ካህን እንደምን ያለ ነው? በአባቱ ፊት አለ። በማን ፊት? በአባቱ ፊት በእናቱ ራስ ላይ ልጇን የሚሰዋ ይህ ካህን እንደምን ያለ ነው? የሚሰዋው ልጅ የተባለው ማን ነው? አረ ንገሩ። ጌታችን ነው፣ ክርስቶስ ነው። እናቱ ማን ነች? ድንግል ማርያም። በእናቱ ራስ ላይ አለ። ደግሞ በአባቱ ፊት አለ። አባቱ አብ ነው፣ እግዚአብሔር አብ። በአባቱ ፊት በእናቱ ራስ ላይ ልጁን የሚሰዋው ይህ ካህን እንደምን ያለ ነው? የእናቱ ራስ ተባለ። አያችሁ ታቦቱ ላይ አይደል የሚፈተተው? የእናቱ ራስ ተባለ። ጻሂሉም ይላሉ አባቶቻችን መስዋዕት የሚቀመጥበት። ቀጠለና በሙሽሪት ፊት ሙሽራውን የሚሰዋው የሚያርደው የእርሱን ስጋንም አንስቶ ልጆቻቸው ያድጉ ዘንድ የሚያቀብላቸው ወይም በአባታቸው ስጋ በሙሽራው ስጋ ልጆቹን የሚያሳድግ ይህ ካህን እንደምን ያለ ነው አለ። አይደንቅም? ስለዚህ ሙሽሪት ብሎ ቤተ ክርስቲያንን ቀጠለና ሙሽራውን ብሎ ክርስቶስን አነሳ። ሐዋርያው እንዳነሳው ቅዱስ ጳውሎስ እንዳነሳው ልብ በሉ። ስለዚህ በዚህ ላይ የምንማረው በእመቤታችን ላይ ክርስቶስ ተሰዋ ምሳሌ ነው። ታቦቱ የእርሷ ምሳሌ ስለሆነ እና ይህን ታቦት ሲጠራው ቅዱስ ያሬድ ማርያም ዘወርቅ ጠረጴዛ፣ አንቺ ታቦታችን የወርቅ ጠረጴዛ የሆንሽ ብሎ ታቦቱን የወርቅ ጠረጴዛ አለ። በዚህ ቦታ ብቻ አይደለም፣ በሌሎች ሁለት ቦታዎች ላይ ለምሳሌ ነሐሴ 24 ስለ አቡነ ተክለ ሃይማኖት በገለጸበት ጊዜ አቡነ ተክለ ሃይማኖትን ካህኑ ለክርስቶስ እያለ ሲያነሳው ልክ እንዲሁ የወርቅ ጠረጴዛ ብሎ ያነሳል። ዮሐንስ ወልደ ነጎድጓድ የሚከብርበት መዝሙር ላይ ደግሞ ጥር 4 ዝማሬንም ብታነቡት እንዲሁ ዮሐንስም ካህን ነበር። ቅዳሴ ዮሐንስ አለ። እንደውም ዮሐንስ ካህን ሆኖ ሰማያዊ ካህን ሆኖ ሲቀድስ በጊዜው መላእክት በላዩ ላይ ይረቡ ነበረ። እንዲህ አይነት ካህን ነበረ። ስለዚህ የክርስቶስ ካህን የሐዲስ ኪዳን ካህን ደግሞ ዋና ተግባሩ ቀድሶ ማቁረብ ነው። ቀድሶ ቆርቦ ያቆርባል። ስጋውን መፈተት ነው። ይሄ ስልጣን ተሰጥቶታል። ዘወሀብከነ ከመ ንፍታሕ ዘኢይትፈታ እያለ በኪዳንም ይጸልያል። ለምድራውያን ነገስታት ያልተሰጠ ስልጣን ለእኔ የሰጠኸኝ። ምድራውያን ነገስታት ስጋን ያስራሉ እንጂ ነፍስን አያስሩም። እኔ ግን ስጋ ነፍስን የማሰር የመፍታት ስልጣን ሰጠኸኝ። ሰማያውያን መላእክት ስጋን መፈተት አይችሉም። እኛ ካህናት ግን ስጋን እንድንፈትት ስልጣንን ሰጠን። ዘወሀብከነ ከመ ንፍታሕ ዘኢይትፈታ የማይፈታውን እንፈታ ዘንድ ስልጣንን የሰጠን የሚሉ ናቸው ካህናት። ተራ ሰዎች እንዳይመስላችሁ። እጃቸውን የምንሳለምላችን ለራሳችን ስንል የምንሳለም። ምክንያቱም በዚያ እጃቸው እሳትን ፈትተውታልና እሳቱን ነክተውታልና እምነታችን ስለጎደለ እንጂ ይሄ ታላቅ ክብር ነው። ኤፍሬም ሶርያዊ ምን ይላል መሰላችሁ?
ኢሳይያስና መልአኩ ያልቻሉትን የአዲስ ኪዳን ሰዎች አሉ አለ። ኢሳይያስ 6:6 ላይ ብታነቡት ለምጽ ሆኖ በመልአኩ በጉጠት ፍም ይዞ መልአኩ ሊፈውሰው ሲመጣ መልአኩ እሳቱን በእጁ አልያዘውም፣ ኢሳይያስ ደግሞ አልዋጠውም። መልአኩ በእጁ ያልያዘው ፍም ስጋውና ደሙ ነው። ካህናት በእጃቸው ይይዙታል። ኢሳይያስ ያልዋጠው እንዲውጥ ያልተፈቀደለት ፍሙ ስጋው ደሙ ነው። የአዲስ ኪዳን ሰዎች እኛ እንውጠዋለን። ለኢሳይያስ እና ለመልአኩ ያልፈቀደውን ለእኛ ፈቀደልን። እግዚአብሔር የተመሰገነ ይሁን። ታላቅ ሀብት ነው፣ ታላቅ በረከት ነው። ይሄ ምዕመናን ቀልድ እንዳይመስላችሁ። ኢሳይያስ እና መልአኩ ያላገኘውን እኛ በየቀኑ እናገኘዋለን። በየቀኑ ስጋው ደሙ ይፈተትባታል። ከታወቁ ከሕማማት ወቅት በቀር ይህች ቤተ ክርስቲያን እና ወጥቶ ባቆረበበት በፈተተበት እጁ ያሳልመናል። ቀላል እንዳይመስላችሁ የካህን ክብር ምዕመናን። አይንተ እግዚአብሔር የእግዚአብሔር አይኖች የተባሉት እንዲሁ በከንቱ አይደለም። ካህናት ማለት እንደ አቡነ ተክለ ሃይማኖት ያሉት ናቸው። እንደ ቅዱስ ዮሐንስ ወንጌላዊ ያሉት ናቸው። ታዲያ ቅዱስ ያሬድ ካህኑ አባታችን የዜማው ሊቅ የዶግማን ሊቅ ነው። ዜማውን አጎላን እንጂ በርግጥ እና በነሐሴ 24 ላይ ስለ ተክለ ሃይማኖት ሲናገር እንዲህ አለ። ተክለ ሃይማኖት አቡነ ለክርስቶስ ሊቀ ካህናቲው ለክርስቶስ ሊቀ ካህናቱ የሆን ተክለ ሃይማኖት አባታችን ሆይ ልብ በሉ። ዘሴመከ ውስተ ደብተራሁ በደብተራው ውስጥ በመቅደሱ ውስጥ የተሾመ ካህን ከተባለ አንድ ሰው የተሾመው በመቅደስ ውስጥ ነው። በየት ነው አልኳችሁ? ካህን ዋና ስራው መቅደስ ውስጥ ነው። እዚህ መጥቶ ቢያስተምር እዚህ መጥቶ ቢዘምር ውስጥ ነው ዋና አገልግሎቱ። የዘመረላቸውን ያስተማራቸውን ሰዎች ማቁረብ አለበት። ካህን ዋና አገልግሎቱ ያ ነው ምዕመናን። ስለዚህ በመቅደሱ ውስጥ ክርስቶስ የሾመህ ተክለ ሃይማኖት አባታችን የክርስቶስ ሊቀ ካህናቱ አለና ቀጥሎ ስፋህ እዴከ ዲበ ጠረጴዛሁ እጅህን ወደ ጠረጴዛው ዘርጋ። እጅህን ወደ የቱ ዘርጋ? ጠረጴዛ ያለው ታቦቱን ነው። ስለ ካህን ስለ መቅደስ ውስጥ ካህን ስለ ተክለ ሃይማኖት እየነሳ ነው። በረከታቸው ይደረብን። በመቅደሱ ስታገለግል ዋና ስራህን የክህነት ስራህን ስትሰራ እጅህን ዘርጋ በጠረጴዛው ፊት። ከዚያ ቀጠለና በጠረጴዛው ፊት ምን እንደሚደረግ ሲገልጽ ዝኒ ህብስት ይኩነነ ስጋሁ ወዝኒ ጽዋ ደመገቦሁ። እጅህን ወደ ጠረጴዛው ዘርጋ። ይህ ስጋ ማነው? ይህ ህብስት ስጋ ክርስቶስ ይሆንልን ዘንድ፣ ይህ ጽዋ ደመ መለኮት ይሆንልን ዘንድ እጅህን ዘርጋ። ካህን እጁን ሲዘረጋ እጁን ዘርግቶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ይላል አይደል? እናንተ ምን ብላችሁ ትመልሳላችሁ? እንዴ ያስቀደሰ የለም እንዴ? አታስቀድሱ? ምን ብላችሁ ትመልሳላችሁ? እጁን ግን ዘርግቶ አይደለ? ስፋህ እዴከ ዲበ ጠረጴዛው አለ። ወደ ጠረጴዛው እጅህን ዘርጋ ብሎ ተናገረ። ጠረጴዛ ብሎ ታቦቱን ጠራው። አሁን ቀጠለና እንደገና ጥር 4 ላይ ብታነቡት ልክ እንዲሁ ይላል። እንዳላበዛባችሁ ግን እናንተ አድኑት ዝማሬ ያላችሁ ዮሐንስንም ልክ እንዲሁ ብሎ ያነሰዋል። አሁን ልብ በሉ። ይህንን እዚሁ ጋር ገታ እናድርገውና ስለ ታቦት እናንሳ። ምዕመናን ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ልብ በሉና ተከታተሉ። አሁን ቤታችሁ እናንተ ጠረጴዛ አለ። እዚህ ይህንን እንዴት ጠረጴዛ ይለዋል ልትሉ ትችላላችሁ። ይሄን በኋላ ነው የሚመልሰው። ግን ስለ ታቦት እናንሳ። ስለ ሐዲስ ኪዳን ታቦት ልብ በሉና ተከታተሉ። መጀመሪያ ታቦት በብሉይ ኪዳን የነበረ ነው። የብሉይ ኪዳን አገልግሎትን ልብ ብላችሁ ተከታተሉ። መቅደስ አለ፣ ካህን አለ፣ ንዋያት ደግሞ አሉ። ታቦት ብቻ አይደለም፣ ሌሎችም ንዋያት አሉ። መስዋዕት፣ ምስዋዕና ካህን በጣም ወሳኝ ናቸው። የሕዝብ ኃጢአት እንዲሰረይ ምን ምን አልኳችሁ? እስኪ መስዋዕት በሉ፣ ምስዋዕ በሉ፣ ካህን ምን ማለት መሰላችሁ? ካህን ምስዋዕ ማለት መሰዊያ ማለት ነው። ማቅረቢያ ምግብ በትሪ ወይ በሳህን ይቀርባል አይደለ? ለከበረ እንግዳ እሳ ቡፌ ውስጥ የቆለፋችሁትን
በጣም እንደው ዘመናዊ የምትሉትን ልጆች የማይነኩትን አውጥታችሁ አታቀርቡ? የከበረ ማቅረቢያ ይኖረዋል አይደል? የከበረ እንግዳ አይደል እንዴ? ልክ እንደዚያው ምስዋዕ ዋጋ አለ። ማቅረቢያው ለእግዚአብሔር እንዲሁ ዝም ተብሎ የሚጎረጎር አይደለም መስዋዕት ሲቀር። ስለዚህ ምስዋዕ ማለት መስዋዕት ማቅረቢያ ነው። መስዋዕቱ ደግሞ አለ፣ ዋናው የምትሰውት ነገር መስዋዕቱ አለ የሚቀርበው። አያችሁ፣ አሁን በቤታችሁ እናንተ የማዕዳችሁ ውስጥ ወይም ኩሽናችሁ ውስጥ አቅራቢ ናችሁ ሴቶቹ። ከዛ የምታቀርቡበት ትሪ አለ። ከዛ ደግሞ ዋናው ሙያችሁ የሚታይበት መስዋዕቱ እንጀራው አለ። ግልጽ ነው። በዚህ ምሳሌ ተረዱ። ስለዚህ የሕዝብ ኃጢአት እንዲሰረይ ካህን፣ ምስዋዕ፣ መስዋዕት በጣም አስፈላጊ ናቸው። መሰዊያው ያስፈልጋል፣ መስዋዕቱ ያስፈልጋል። ይሄ ደግሞ ከቤተ መቅደስ ውጭ አይፈጸምም እና በብሉይ ኪዳን የሕዝብ ኃጢአትን ለማስተስረይ ሊቀ ካህናቱ እንዴት እንደሚያደርግ ልገልጽላችሁ። ልክ እንደዚህ መቅደስ ብላችሁ አስቡት። መጀመሪያ የብሉይ ኪዳን መቅደስ 3 ክፍል አለው። ስንት ክፍል አለው? 3። የኛ ክፍሎች ምን ምን ይባላሉ? ቅኔ ማህሌት፣ ከዚያ ምን ይባላል? ቅድስት፣ ከዚያ የውስጠኛው ሰው አረመልሱ መቅደስ ወይም ቅድስተ ቅዱሳን። ግልጽ ነው አይደል? ልክ እንደዚሁ ክፍል ክፍል አለ እና ውጪ ላይ ከደብተራ ኦሪት ውጪ ቤተ መቅደስ ሳይኖር ነው ብላችሁ በኦሪት ጊዜ ውጪ ላይ እንግዲህ መኖሪያ አለ። የሌዋውያን መኖሪያ፣ የካህናት ይሄ ደግሞ በኩር ነው የተወለዱ ለሊቀ ካህንነት የሚመረጡት የነሱ መኖሪያ፣ የሌሎች አይሁድ የእስራኤላውያን መኖሪያ ለየብቻ ነው። አሁን ጊዜ ስለማይበቃ ስለዚህ ስለ መስዋዕቱ ኃጢአት ስርየት እንዴት እንደሚገኝ እሱን ብቻ ነው ልገልጽላችሁ የምወደው እና ውጪ ከደብተራ ኦሪት ወይ አምልኮ ከሚፈጸምበት እግዚአብሔር ከሚገለጽበት ታቦቱ ከሚገኝበት ከኦሪት ድንኳን ከእርሱ ውጪ ልክ እንደ መቅደስ ከሚያገለግለው ከእርሱ ውጪ 2 ንዋያት አሉ። 2 የተቀደሱ ዕቃዎች አሉ። አንደኛው ወደ ውጭኛው ክፍል ያለው መስዋዕት ማቅረቢያው ነው። ምስዋዕ በሉ እስኪ። መስዋዕት ማቅረቢያ ማለት ነው ይሄ እና የበግም መስዋዕት ቢሆን የርግብም መስዋዕት ቢሆን የወይፈንም መስዋዕት ቢሆን እዛ ይቀርባል። ከዚያ ደሙን ያመጣና ታቦቱንም ሌሎችንም ነገሮች የኦሪት ካህን ይረጨዋል። የኦሪት ስርዓት ነው ይሄ። የኛ ስርዓት የአዲስ ኪዳን ስርዓት አይደለም። ልብ በሉ። በኦሪት የነበረ ስርዓት የኛ የነበረው ስርዓት ማለት ነው፣ አሁን የሌለው። ስለዚህ እዚያ ጋር ምስዋዕ አለ፣ መሰዊያው አለ። ከዚያ በደብተራ ኦሪት ወይም በመቅደሱና በምስዋዑ መካከል ላይ ሰን አለ። ሰን በሉ እስኪ። ሰን ምንድን ነው? በቅዳሴ መሃል ሲታጠብ ካህኑ የእጅ ማስታጠቢያ የሚመስል ነገር ይዞ መጥቶ ሲያስታጥብ አላያችሁ? አይታችኋል አይደል? ሰንና ብርት ነው የሚባለው እሱ። ሰኑ ማለት እንደ ሳፋ ነገር ነው። ብርት ደግሞ ከላይ ነው እንደ ጆግ የሚመስል። ሰንና ብርት ይባላሉ በኦሪቱ ከኦሪቱ በተዋስኖ አጠራር። ስለዚህ በኦሪቱ ሰኑ ብቻ አለ እና እዛ ጋር ተሰውቶ እዚህ ጋር ይናጻል። ይታጠባል አይባልም በቤተ መቅደስ ቋንቋ። እዚህ ጋር ይናጻል። ከመግባቱ በፊት ይናጻና ሰኑ ላይ ወደ ውስጥ ይገባል። አሁን ከውጪ ስንት ዕቃ አለ ማለት ነው? አረ መልሱልኝ። 2 አለ። መጀመሪያ እዛ የሚሰዋበት ምን አለ? ምን አለ? ምስዋዕ ወይም መስዋዕት ማቅረቢያ። ከዚያ መሃል ላይ ምን አለ አለ? ሰን አለ ከውሃ ጋር ሆኖ እዚያ ላይ ይናጻና ይገባል። ልብ በሉ፣ በኦሪት መስዋዕት ማቅረቢያው ውጪ ነው። መስዋዕቱም የሚሰዋው ከመቅደሱ ውጪ ነው፣ መቅደስ ውስጥ አይደለም። እኛ ጋር እንዲህ አይነት ስርዓት የለም። በአዲስ ኪዳን አሁን እንዲህ አይነት ስርዓት የለም። አሁን የመጀመሪያው መስዋዕቱ በጣም ትልቁ ነገር እኮ ይሄ ነው። ታቦትን በኦሪቱ ጊዜ ከመስዋዕት ጋር የሚያያይዘው ነገር የለም። አያችሁ፣ መስዋዕቱ ውጪ ነው ታርገው የሚቀርበው። ከዚያ ተናጽቶ ይገባል። ልክ ሲገባ አሁን እዚህ ቅኔ ማህሌቱ ላይ ወደ ቅድስት ወደ መቅደሱ ከመሄዱ በፊት 3 ዕቃዎች አሉ። ስንት ዕቃዎች አልኳችሁ? የመጀመሪያው የገጸ ህብስት ገበታ ይባላል። እስኪ የገጸ ህብስት በሉ ገበታ
እንዲህ ይባላል እና 12 ማስቀመጫዎች አሉ። 12 ህብስት ይቀመጥበታል እና ከ12ቱን ህብስት በሰንበት ካህናቱ ይመገቡታል። ከዚያ ይቀመጣል እንደገና። ይሄ የምን ምሳሌ ነው? የ12ቱ ወራት ምሳሌ ነው። እግዚአብሔር መግቦቱ ዓመቱን ሙሉ እንደማይቋረጥ ማሳያ ነው። ከዚያ ሁለተኛ ደግሞ ማዕጠንት አለ። ማዕጠንት የዕጣን መስዋዕት የሚቀርብበት። ሶስተኛ መቅረዝ አለ፣ የሻማ መስዋዕት የሚቀርብበት። ስለዚህ ልክ ከውጭ ስንገባ ደብተራ ኦሪት ውስጥ ምን አለ ማለት ነው? ቅኔ ማህሌቱ ላይ የገጸ ህብስት ገበታ አለ፣ መቅረዝ አለ። ከዛ ምን አልኳችሁ? ማዕጠንት አለ፣ የዕጣን መስዋዕት የሚቀርብበት ማለት ነው። አሁን ልብ በሉ፣ መስዋዕት ማቅረቢያው በአዲስ ኪዳን በብሉይም ብትጠሩት ነገሩ የእመቤታችን ምሳሌ ነው። መስዋዕቱ ክርስቶስ ነው፣ ማቅረቢያው እርሷ ነች፣ የታቦት ምሳሌ ስለሆነች። እንደገና ደግሞ ማቅረቢያው የመስቀሉ ምሳሌም ይሆናል፣ ምስዋው ማለት ነው። ወደ ውስጥ ስትመጡ አነ ውእቱ ብርሃኑ ለዓለም ያለው ብርሃኑ እርሱ ነው። የሚቀርብባት መቅረዟ እሷ ነች። የገጸ ህብስት ገበታ ብለናል። ገበቷ እሷ ናት፣ ህብስቱ እርሱ ነው። ከሰማይ የወረደ ህብስት ተብሎ የተጠራው ዕጣኑ እርሱ ነው። ማዕጠንቷ እርሷ ነች። ዕጣን ይእቲ ብለን እርሷንም እንጠራታለን። ቅዳሴ ላይ ሁለቱንም እንደዚያ ብለን እናነሳለን። ልብ በሉ፣ ሁሉም ለእመቤታችን ምሳሌ ነው ያልነው። እመቤታችን አማናዊት ምክንያተ ድኂን እውነተኛ የመዳናችን ምክንያት መሆኗን የሚያመለክት ነው። ልብ በሉ። አሁን ይሄ ሁሉ ጠቀስኩኝ። እስካሁን ታቦቱን አላነሳው። ከዚያ ይሄ ታልፎ ልክ ቅድስተ ቅዱሳን ውስጥ ሲገባ ያለው አንድ ዕቃ ታቦቱ ብቻ ነው። ምንድነው አልኳችሁ? ስንት ዕቃ አለ? ሂሳብ ላይ እንዴት ናችሁ ቃሊቲዎች? እስኪ ንገሩኝ እንደገና። ውጪ ስንት ዕቃ ነበር? ስንት ዕቃ? 7 አይደል? አዎ ያለቆ አይጠፋም። እዚህ ላይ ስንት ዕቃ ነው ያለው? 2። ልክ ሲገባ ቅኔ ማህሌቱ ላይ ስንት አለ? 3። ልክ መቅደሱ ሲገባ ስንት አለ? 1። ያም ዕቃ ምንድነው? ቅዱስ ንዋይ ታቦቱ ነው። ታቦቱ በብሉይ ኪዳን እንደ አዲስ ኪዳን አይደለም፣ እንደ ሳጥን ነው የሚያክለው። 1 ሜትር ከምናምን በ1 ሜትር ከምናምን ወርድ በዚህን ያህል ክንድ ስፋት ተብሎ እንደ ሳጥን። አሁን ቁም ሳጥን ለምዳችሁ ነው እንጂ ዛሬ ልጆች፣ ድሮ ቁም ሳጥን ሳይመጣ ትንሽ ሳጥን ነበር። ቁጭ ሳጥን እንበለው እንደ ያለ ትንሽ ሳጥን አይታችኋል? እንደ የሚከፈት ሳጥን አይታችሁ ታውቃላችሁ? እናውቃለን አይደል? ሳጥን ልክ እንደ ካዝና አይነት ማለት ነው። የሚቆለፍ መጋን ከዛ እንዲህ የሚከፈት ቁም ሳጥን ሳይሆን ሳጥን እና ልክ እንደዛ አይነት ነው ያለው። በዚህ የወጣ እንጨት አለ ወይም ደግሞ መያዣ አለ። በዚህ እንደዚህ፣ በዚህ መያዣ አለ፣ በዚህ መያዣ አለ። 4 ሰዎች ናቸው የሚሸከሙት። 4 ሰዎች ሳጥንን ከዚህም መያዝ እንደሚያስፈልግ። ከላዩ ላይ ደግሞ እንደሚናተፍ አውራ ዶሮ ሆነው ኪሩቤል የተቀረጹበት ነው ከላዩ ላይ። ስለዚህ በጣም ትልቅ ነገር ነው። እንደ አዲስ ኪዳን ታቦት አይደለም። የአዲስ ኪዳን ታቦትማ ታቦት ሲወጣ እዚህ ቃሊቲ ገብርኤል ላይ ራሱ አንድ ካህን ተሸክሞ ሲወጣ አታዩ? 2 ታቦት ካለ መቅደስ ውስጥ ደግሞ 2ቱን ታቦት ሌላ ካህን ታቦት ተሸክሞ እናያለን አይደለም? ስለዚህ እንደ አዲስ ኪዳኑ አይደለም፣ የብሉይ ኪዳን ሳጥን ነው። ግን ሳጥኑ ውስጥ ደግሞ ታቦቱ ውስጥ 3 ነገሮች አሉ። ስንት ነገር አልኳችሁ? እንደ ሳጥን ሆኖ ከፍታችሁ ብታዩት 3 ነገር ይቀመጥበታል። አንደኛ ከሰማይ የወረደ መና የሚቀመጥበት የወርቅ መሶብ አለ። ከሰማይ መና ያወርድላቸው ነበር አይደለ? ያ መና የሚቀመጥበት የወርቅ መሶብ አለ። ሁለተኛ ሳይተክሏት የለመለመች የአሮን በትር አለበት። በትር ማለት መመርኮሻ ነው አይደለ? እሱን እንኳን የቻለ ነው። ስፋቱን ይዩት እንግዲህ። የብሉይ ኪዳን ታቦት በትር አለበት። ስንት ነገር ጠቀስ? 3ኛ ጽላት አለበት። ጽላት ማለት ብዙ ቃል ነው። እሺ አሁን ነጠላና ብዙ ታውቃላችሁ፣ ሲንጉላርና ፕሉራል። ቤት ነጠላ ነው፣ ብዙ ነው። አብያት ብንልስ ብዙ። ሀገር ነጠላ አይደል? አህጉር
ብዙ መጽሐፍ ነጠላ ብዙ ሲሆን ምን ይሆናል? መጻሕፍት ወይም መጽሐፎች በአማርኛ። ጽላት ማለት ብዙ ነው፣ አንድ አይደለም፣ ሁለት ወይ ከዚያ በላይ ማለት ነው። ነጠላው ጽሌ ይባላል። እኛ ጽላትን ብዙ ስለመመር ነው እንደ ነጠላ መቁጠር ለምደን ነው እንጂ በቋንቋ የመለማመድ ጠባይ። ስለዚህ ሁለት ጽላት አሉ እዛ ውስጥ፣ ሶስት ዕቃዎች፣ ሶስት ነገሮች አሉ ማለት ነው። የመጀመሪያው ከሰማይ የወረደ መና የሚቀመጥበት የወርቅ መሶብ፣ ሁለተኛው የአሮን በት ሳይተክላት የለመለመች፣ ሶስተኛው ደግሞ ጽላት ታቦቱ እንደ ሳጥን ያለው ነው ከላይ ይሄንን ሁሉ የያዙ። እነዚህ ሁሉ የእመቤታችን ምሳሌዎች ናቸው። እመቤታችን ጽላት ትባላለች። ጽላት ላይ ቃል ተጽፎበታል። እመቤታችንም ቃል እግዚአብሔርን ጸንሳለችና ከሰማይ የወረደ መናን የያዘው የወርቅ መሶብም የእመቤታችን ምሳሌ ነው። እንደውም እንዲህ ብለን እንዘምራለን እንኳን ከሰማይ የወረደ መና ያለብሽ የወርቅ መሶብ ማነሽ? አንቺ ነሽ የምንላት በዚህ ነው። አያችሁ፣ ታሪኩ ይሄ ነው። ታቦት ውስጥ የሚቀመጠው ነው የወርቅ መሶብ ማለት። ከሰማይ የወረደው መና የተባለው ደግሞ ከሰማይ የወረደ እንጀራ እኔ ነኝ ብሎ የተናገረ ክርስቶስ ነው። ሶስተኛ የአሮን በት ሳይተክሏት እንደለመለመች እመቤታችን ካለ ዘራ ብእሲ ካለ ወንድ ዘር ጸንሳለች። በትር ሳይተክሉት አይለመልምም። በትር ቢተክሉትም ነገሩ የደረቀ ነው፣ ማፍራት የሚችል አይደለም። ልክ እንዲሁ እመቤታችን ካለ ወንድ ዘር መጽነስ አይቻልም በሚባልበት ዓለም ካለ ወንድ ዘር ጸንሳ ተገኘች ክርስቶስን። ስለዚህ የአሮን በትርም የእርሷ ምሳሌ ነው። እንደውም ታቦቱ ራሱ እኚህን ሶስቱን የያዘው የእርሷ ምሳሌ ነው። ምክንያቱም ጽላቱ የክርስቶስ ምሳሌ ይሆናልና። ግልጽ ነው ሐሳቡ ምእመናን፣ ከቃሉ ጋር ናችሁ። ስለዚህ የኦሪት ወይም ደግሞ የብሉይ ኪዳን ታቦት ምን እንደሆነ ገባችሁ? ተረዳችሁ አይደለ? ሌላ የለም፣ አንዲት ብቻ ነች የብሉይ ኪዳን ታቦት ያለችው። የቃል ኪዳኑ ታቦት የሚባለው ይሄ ነው። እሺ፣ ለእስራኤላውያን ለአይሁድ ቃል ኪዳን ገብቶ የሰጣቸው ታቦት ስለሆነ የቃል ኪዳኑ ታቦት ይባላል። ይሄ የት ነው ያለው? አሁን የሚያውቀው የለም። አክሱም ጽዮን ህዳር ጽዮንን የምታከብሩት በዚህ ምክንያት አይደል እንዴ? አክሱም ጽዮን ያለው ግን አክሱም ጽዮን የሐዲስ ኪዳን አገልግሎትን እያገለገለ አይደለም። አክሱም ጽዮን ቤተክርስቲያን ውስጥ ትልቁ ውስጥ ቅዳሴ የሚቀደስበት ስጋው ደግሞ የሚፈተትበት የሐዲስ ኪዳን ታቦት ነው። ይሄ የብሉይ ነው። የጥንቱ ቤተክርስቲያን ውስጥ ነው ያለው። አንድ ጠባቂ ነው ያለው። እግዚአብሔር ኃይሉን ይገልጥበታል። አሁኑ በረከቱን ያደርግበታል። እኛ የምናየውንም አናየውንም፣ ግን እዚያ ተጠብቆ አለ። የሐዲስ ኪዳን አገልግሎት ግን በዚህ ላይ አይፈጸምም። እነዚህን ሶስቱን በውስጥ በያዙ ታቦት የሐዲስ ኪዳን ታቦት ማለት ግን ምእመናን የሐዲስ ኪዳን ታቦት ሰሌዳ ጽላት ነው በራሱ። ስለዚህ በሌላ ስሙ ታቦቱ ራሱ ጽላት ይባላል። የብሉይ ኪዳን 10ቱ ትእዛዛት ነው ጽላቱ ላይ የተጻፈው አይደለ? የሐዲስ ኪዳን ግን ታቦቱ ራሱ ጽላት ነው። አንደኛ ልዩነቱ የብሉይ ኪዳን እንደ ሳጥን ያለው ነው ታቦት፣ ውስጥ ያለው ጽላት ሁለቱ የተጻፈባቸው 10ቱ ትእዛዛት አምስቱ በአንዱ የተለያዩ ነገሮች ናቸው። የሐዲስ ኪዳን ግን ታቦቱ ራሱ ሰሌዳ ነው፣ ጽላት ነው። ከቃሉ ጋር ናቸው አይደል? ሰሌዳ ነው በራሱ። ለዚያ ነው ካህናት ተሸክመውት በማይፈድ አድርገው በቤተ ክርስቲያን ስርዓት ሸፍነው ምስጢር ነውና ለሁሉ አይገለጥምና፣ ግን ደግሞ ሕዝቡን እንዲባርክ ሲያወጡት ተሸፍኖ እንደ ሳጥን ቅርጽ እንደ ጠፍጣፋ ቅርጽ አይደለም የምታየው? ያ ነው ታቦት ማለት በአዲስ ኪዳን። ከዚያ ራሱ ላይ ነው የተጻፈው ቃሉ። የተጻፈው ደግሞ 10ቱ ትእዛዛት አይደለም፣ ሁለት ነገር ተጽፏል። ስንት ነገር አልኳችሁ? እንደው በትንሹ ነው የምገልጽላችሁ። የመጀመሪያ ሁሉም ታቦት ላይ ያለው ፊልጵስዩስ 2:7 ጀምሮ ያለው ቃል በተለይ ወደ ቁጥር 11 ያለው ጉልበት ያለው ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ይላል። የቅዱስ ገብርኤልን ብትሉት፣ የእግዚአብሔር አብን ብትሉት፣ የቅድስት ክርስቶስ ሰምራን ብትሉ፣ የአርሴማ የሚካኤል ሁሉም ታቦት የተጽፎበታል። ጉልበት ያለው ሁሉ ኢየሱስ ለሚለው ስም ይንበረከክ ዘንድ የሚል ግልጽ
ግልጽ ነው ምዕመናን? ሁሉም ታቦታችን ተጽፏል። ሁለተኛው ደግሞ አልፋ ወኦ የሚል ተጽፏል። አልፋ ወኦ ያልጨረሱበት ምክንያት አለው። ኦሜጋ ነው። አልፋና ኦሜጋ እግዚአብሔር ነው። አልፋ ወኦ ተባለ። ኦ ብለው በአንድ ቃል ማብቀታቸው የሥላሴን አንድነት ለማሳየት ነው። አልፋ ብለው ሶስቱን ቃል መግለጻቸው አብ ወልድ መንፈስ ቅዱስን ሶስትነትን ለማሳየት ነው። አልፋ የሚለው ቃል ራሱ አብ ማለት ነው። ል ወልድ ማለት ነው። ፋ መንፈስ ቅዱስ ማለት ነው። አንድ ቃል ነው። አልፋ አንድነትን ደግሞ ያሳያል። ስለዚህ አልፋ ወኦ የሚልና ጉልበት ያለው ሁሉ ለኢየሱስ ክርስቶስ ይንበረከክ ዘንድ የሚል የተጻፈበት ነው። ሌላ ሶስተኛ ስዕል አለው። ስዕል አለው። የባለ ቃል ኪዳኑ ስዕል ይኖረዋል። የእመቤታችን በተለይ በጥንቱ ስርዓት የእመቤታችንና የዮሐንስ ወልደ ነጎድጓድ ስዕል ይኖረዋል። ከመስቀሉ ስር የተገኘች እመቤታችን አይደለች? ከመስቀሉ ስር ሐዋርያ ከዮሐንስ ጋር ከዚያ ደግሞ የቅድስት ሥላሴ በዋናነት ከላይ የቅድስት ሥላሴ ይኖረዋል። ከዚህ ውጭ የለም። አያችሁ፣ የሐዲስ ኪዳኑ ታቦት ይሄ ነው። ከዚያ ልክ እንደ ሰሌዳ ነው አላልኳችሁ? እንዲህ ተቀምጦ መንበሩ ላይ ማስቀመጫ አለ። እዚያ ላይ መስዋዕት ይሰዋበታል። አሁን ዋናውን ልዩነት ተረዱ። የብሉይ ኪዳን ታቦት ከመስዋዕቱ ጋር አያያዝ። መስዋዕቱ ውጭ ነው የሚሰዋው፣ ግን ደሙን አምጥቶ ታቦቱንም ጭምር ይረጨዋል አለ። ግልጽ ነው ሐሳቡ። የሐዲስ ኪዳን ግን እንዲህ አይደለም። በጉ መስዋዕቱ ክርስቶስ ነው። በግ፣ ወይፈን፣ ፍየል የሚሳሰሉት የሚሰዉ አይደሉም። በሐዲስ ኪዳን እንደ ብሉይ ኪዳን መስዋዕቱ ራሱ ነው። ምስዋው ደግሞ ታቦቱ ነው። ታቦቱ ሌላ ስሙ ጽላት ነው፣ ሌላ ስሙ ምስዋ ነው፣ ሌላ ስሙ ቅዱስ ጠረጴዛ ነው። አንደኛ ቆሮንቶስ 10:21 ላይ የጌታ ማዕድ ብሎ ይህንን ቅዱስ ጳውሎስ ሲገልጸው ማዕድ የሚለው በግዕዙ የተጠቀሰውን በግሪኩ መጀመሪያ ሲጻፍ ትራፔዛ ብሎት ነው። ጠረጴዛ ማለት ነው። ማዕድ የሚቀርበው በጠረጴዛ አይደለም አይደል እንዴ? የጌታ ማዕድ የተባለው ስጋው ደሙ ከሆነ ማቅረቢያው ጠረጴዛው ታቦቱ ነው እያለን ነው። ግልጽ ነው ሐሳቡ፣ ግልጽ ነው። ስለዚህ ምስዋ ነው። እንደ ብሉይ ኪዳን ምስዋ ውጭ አይደለም። በአዲስ ኪዳን መስዋዕት ማቅረቢያ ነው። መስዋዕቱ ራሱ ክርስቶስ ነው። በታቦቱ ላይ ይሄ ሁሉ ይፈጸማል። ቃሉም የተጻፈበት ራሱ ታቦቱ ነው። ታቦት ማለት በነገራችን ላይ ቃሉን ካየነው ቤተ ነው። ግሱ ቤተ ይበይት ይቤት እያሉ ያረጉታል በግዕዙ። ቤት ማለት ደግሞ ማደሪያ ነው አይደለ እንዴ? ወገን ማለት ነው፣ ትውልድ ማለት ነው በሌላ ትርጉም። ግን ቤት ማለት ማደሪያ ነው። እኛ ቤታችን ውስጥ ገብተን እናድራለን። በታቦት ውስጥም ያ የወርቅ መሶብ የአሮን በትርና ጽላት ያድሩበታል። አያችሁ፣ ያድሩበታል። ስለዚህ ታቦት ተባለ፣ መያዣ ተባለ። ብዙ ይህን የሚመስሉ ጥቅሶች አሉ በብሉይ ኪዳን ብትፈልጉ። የዚህ ታቦት እየተባለ ማደሪያ የተገለጸበት። ስለዚህ ማደሪያ ነው። የአዲስ ኪዳኑ ግን ማደሪያ አይደለም። ራሱ ጽላት ነው፣ ራሱ ምስዋ ነው፣ ራሱ ማቅረቢያ ነው። መሳይቱ እዛ ላይ ነው የሚፈተተው። ከቃሉ ጋር ናችሁ ምእመናን? አላችሁ? ደከማችሁ እንዴ? ደከማችሁ? እሺ፣ ግልጽ ነው አይደለም? በደንብ ግልጽ ሊሆንላችሁ ያስፈልጋል። እና የሐዲስ እና የብሉይ እንዴት እንደሚለያይ ልብ በሉ። በብሉይ ኪዳን መሰዊያ አንሰዋም፣ በሐዲስ ኪዳን ይሄ መሰዊያ ደግሞ አንድ ነን። በነገራችን ላይ ዋናው ጉዳይ ስጋው ደሙ ነው። በስጋው ደሙ የሚቃረን ሰው ስለ ታቦትን ማንሳት የለበትም። ምክንያቱም ታቦት እኮ ስጋው ደሙ ከሌለ ምንም አይጠቅመንም አይደል እንዴ? ማቅረቢያው ምስዋው ነው። በአዲስ ኪዳን ዋናው ስጋው ደሙ ነው። ልብ በሉ። ከአሃት አብያተ ክርስቲያናት በእነዚህ ሁሉ አንድ ነው። እነርሱም ምስዋ አላቸው። ልክ እንደኛ ታቦት ብለው አይጠሩት ይሆናል፣ ግን ምስዋ አላቸው። በእንግሊዘኛው ግን የእኛንም አርክ የእነሱንም አርክ ይለዋል። የእኛንም አልታር የእነሱንም አልታር ይለዋል። መሰዊያ ነው የእነሱ። አንድ ነው አካሄዳችን፣ አደራረጋችን። ከግብፅም ከአርመንም ከሶሪያም ከህንድም ጋር አንድ የሆነው በዚህ ነው።
አያችሁ። እኛ ግን በተለየ በብሉይም በሐዲስም እግዚአብሔርን ያመለክን ሰዎች ስለሆነ የብሉይ ኪዳን ትውፊቱም ደግሞ አለ ከነሱ የሚለየን። እሱ ግን ስርዓት ነው። በሃይማኖት አንድ ስለሆንን በዶግማ አንድ ስለሆንን አሃት የተባለው ለዚያ ነው። ስለዚህ በስጋው ደግሞ ብንለያይ በመስዋዕቱ ብንለያይ መስዋዕቱ ክርስቶስ ነውና አንድ ቤተክርስቲያን ተብለን አንጠራም ነበር። ስለዚህ በአዲስ ኪዳን ይሄ በጣም መሰረታዊ ነገር ነው እና ልብ ልንለው ያስፈልጋል ነው። ይህንን ነው እንግዲህ ወደ ጠረጴዛው እጅህን ዘርጋ ተክለ ሃይማኖት እያለ ቅዱስ ያሬድ የሚናገረው። እጅህን ዘርጋ። በእርግጥ አቡነ ተክለ ሃይማኖት ከቅዱስ ያሬድ በኋላ ነው የመጡት፣ ግን ሊቃውንት በኋላ ላይ ድርሰቱ ላይ የጨመሩ ይህን ነገር እንዳደረጉ ይነገራል። ጥር 4 ዮሐንስ ግን ቀድሞም የተጻፈ ነው። ማርያም ዘወርቅ ጠረጴዛ ያለውም ራሱ ያሬድ ነው። አያችሁ። ስለዚህ እንደዚያ ተብሎ የተገለጸው ለዚህ ነው። አሁን ልብ በሉ እዚህ ጋር ምዕመና ኦርቶዶክሳዊነትን እንዴት እንረዳው ታዲያ? አሁን አንዳንድ ሰዎች ጠረጴዛ የሚለው ቃል ለምን ይቀጸላል ብለው ጥያቄ ያነሱ ነበሩ እና እሱን ነው የምንፈታው ዛሬ። ከመቆርቆር ነው እንደዛ ያሉት። ከመቆርቆር እንዴት ጠረጴዛ ይባላል? የምናከብረው ታቦት እኛ አይደለንም? ቅዱስ ጳውሎስ ነው ያለው፣ ቅዱስ ያሬድ ነው ያለው፣ በምሳሌ ነው የገለጹት። ግን እንዴት ነው የሚለው ምሳሌ ላንሳና ልግለጽላችሁ። ብዙ ሰዓት እንዳልወስድ አረዳዱን በጣም ሰፋ አድርጌ አልገባ። አንድ ሁለት ሶስት ነገር ብቻ አንስቼ ላብድ። የመጀመሪያው ማነሳላችሁ ከዚሁ ምሳሌ ነው። ከመጽሐፍ ቅዱስ ከማንሳቴ በፊት የምንቀበልበት እንደው ስጋውን ካህኑ ራሱ ያቀብለናል ስንቆርብ። ደሙንሳ ዲያቆኑ ሲያቀብለን በምኑ ነው የሚያቀብለን? የሚያቀብልበት ቅዱስ ንዋይ ምን ይባላል? አታውቁትም? እርፈ መስቀል ይባላል አይደል? እርፈ መስቀል ጫፍ ላይ መስቀል ያለበት ማንኪያ የሚመስል ነገር ግልጽ ነው አይደል? ምን ችግር አለው ብለን ከቤታችን ማንኪያ አምጥተን መቀበል እንችላለን? እሱ አንችልም አይደል? ልብ በሉ። ይሄ ስለተደረገ ነው እንዲህ የምነግራችሁ። አሜሪካ ውስጥ አንድ ምን ተነሳ፣ አንዳንድ ጽዩፍ የሆኑ ኦርቶዶክሳዊ ትውፊት ያልገባቸው እናቶች ተነሱና ሌላ ሰው በተቀበለበትማ እንደ ጉንፋኑ ምኑ የምናይዘው የኔ ልጅ አይቀበልም ብለው ከቤታቸው ማንኪያ አመጡ። ሎቱ ስብሐት ያስደነግጣል አይደል? አመጡና በዚያው ካልተቀበለ ብለው መከራከር ጀመሩ። አንድ ቤተ መቅደስ ውስጥ አሁን 10 ዓመት አልፈው መሄድ ታሪክ ማነሳላችሁ። ከዚያ ካህናቱ በደንብ አስረድተዋቸው፣ የካህን መከራው ብዙ ነው፣ አስረድተው እኔ አይደለም ብለው መለሷቸው። ማንኪያ ቢመስልም ማንኪያ አይደለም። ምናልባት እኮ ንዋያት መሸጫ ውስጥ አግኝተው ገዝተህ እቤት ልትጠቀምበት ትችላለህ። እዚህ ግን ቀባኔሮን ፈሶበት ተባርኮ መቅደስ ውስጥ ከገባ በኋላ ለስጋዊ ነገር አይውልም። ከስጋዊ አገልግሎት ከሚሰጡ ሌሎች ነገሮች ጋር አንድ ተደርጎ አይጠራም በፍጹም። ስሙ እንኳን ቢመሳሰል መንጦላይት እኮ ነው፣ መጋረጃ አይደል? እዚህም እቤታችንም መጋረጃ ነው። ግን ይሄኛው ይለያል። ሰማይን ይወክላል። ሲከፈት የሰማይ መከፈት እኮ ነው። እርገት አለ እኮ እዛው ቅዳሴ ውስጥ ምዕመናን፣ እርገት አለ። ሰማይን ይወክላል። የቤታችን መጋረጃ ግን ሰማይን አይወክልም። የፀሐይን ብርሃን ለማስገባትና ለማስወጣት፣ ለዚያ ነው ምንከፍተው ምንዘጋው፣ ወይም ሰው እንዳያየን ለመከለል ነው። ስለዚህ እዚህ ወንበር ስላለ ቤታችን ወንበር ስላለ፣ በእርግጥ ወንበር ከቅዱሳን ንዋያት አይቆጠርም፣ መገልገያ ዕቃ ነው የሚባለው። ሌሎቹ ግን ቅዱሳን ንዋያት ናቸው። መቅደስ ውስጥ ያሉት ዕቃዎች በአጠቃላይ እያችሁ ቅዱስ ናቸው፣ የተቀደሱ እና እቤታችን ጋር አንድ አይነት ስለሆነ እንዲህ አይባልም። እዚህ ያለውን የጌታ ማዕድ የሚቀርብበትን ጠረጴዛም ታቦት ብለን ጠራነው፣ ከሌላ ጠረጴዛ ጋር እንዳይመሳሰልብን፣ ከሌላ ማቅረቢያ ጋር እንዳይመሳሰል። ግን ደግሞ በዚህኛውም የተቀደሰው ጠረጴዛ ዘወርቅ ጠረጴዛ እያሉ ደግሞ አበው ይጠሩታል። እያችሁ ልክ ቤተክርስቲያን ብቻ ሳይሆን ቤት ብለው አንዳንድ ቦታ እንደሚገልጹት በአንተ ቤት ይሉታል። በአንተ ቤት፣ ያንተ ቤት ማለት እግዚአብሔር ቤት
ያንተ ጠረጴዛ ማለት የእግዚአብሔር ጠረጴዛ ከኛ ጠረጴዛ ይለያል ማለት ነው። አረዳዳችን ነው የሚወስነው። ምዕመናን ድንጋይ በመጽሐፍ ቅዱስ ለበጎም ለክፉም ተነግሯል። ለበጎ ለጫ ለምሳሌ ክርስቶስን አለት ይለዋል። ብዙ ቦታ ላይ ጊዜ ስለሌለኝ አላነብላችሁ። አለት ብሎ ክርስቶስን ይጠራዋል። መጽሐፍ ቅዱስ ላይ እዚያው ማቴዎስ 17 ላይ 16 ላይ 16 ላይ ቅዱስ ጴጥሮስን አለት ይለዋል። ጴጥራ ማለት በራሱ አለት ማለት ነው በአይሁድ በዕብራይስጥ። አንተ አለት ነህ ጴጥራ ነህ እያለ በሴት አቀፍ ማለት የሚጠራው እዛ እንደዛ ብሎ ይጠራዋል። አለት ተባለ ክርስቶስ። ኤፌሶን 2:22 ከ20 እስከ 22 ብታነቡት የማዕዘን ራስ ድንጋይ ይለዋል ክርስቶስን። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይለዋል። የማዕዘን ራስ ድንጋይ ተባለ ክርስቶስ። ልብ በሉ። ከዚያ ደግሞ ሕዝቅኤልን ስታነቡት ሕዝቅኤል 33 ሕዝቅኤል 21 ስታነቡት ምን ይላል? ጥሩ ውሃን እረጫችኋለሁ ከውስጣችሁ የድንጋይ ልብ አወጣለሁ። አሁን ክርስቶስ ድንጋይ ከተባለ የድንጋይ ልብ ያስፈልጋል አይደል? በዚህ ሎጂክ ስናስበው ግን የድንጋይ ልብ አወጣለሁ የሥጋንም ልብ እሰጣችኋለሁ። ጥሩ ውሃ እረጭባችኋለሁ ጥምቀት ነው። የድንጋይ ልብ አወጣለሁ ማለት የደነደነ ከክርስቶስ የሚያርቅ እገሌ እኮ ድንጋይ ነው እንላለን ስንሳደብ። እኛም ይቅር ይበለን እንዲህ ብሎ ከመሳደብም ቢሰውረን። ያንን የድንጋይ ልብ አወጣለሁ የሥጋን ልብ እሰጣችኋለሁ። የሥጋ ልብ እኛ ያለን ልብ ነው። መጸጸት የሚችል ማዘን የሚችል ንስሐ መግባት የሚችል ተነሳሂ መሆን የሚችል። የድንጋይ ልብ ያለው የደነደነ ነው፣ ተነሳሂ መሆን አይችልም። የተጠመቀ ደግሞ ተነሳሂ ንስሐ የሚገባ ነው። ከቃሉ ጋር ናችሁ ይመናል። አይ ክርስቶስን ድንጋይ ብሎት እንደገና ደግሞ እዚህ ጋር ሲመጣ ሌላ ምሳሌ ላንሳላችሁ። ዘጸአት 32 ስታነቡት አሮን አሁን እሺ ምሳሌ ልስጣችሁ። እንደውም በዚህ መንገድ እባብና ጥጃ እዚህ ጋር ቢኖሩ አንድ መርጣችሁ ሰዱ ብትባሉ ማንን ትወስዳላችሁ? እባቡን ወስጄ ላርባው የሚላሉ እንደው ላራባው እስኪ ቤት እንስሳ ይሁነኝ አስተምሬ ገስጬው ለውጭው አመጣዋለሁ የሚላል ለመብልነት አይሆን ለምንም አይሆን ማለት እባቡም ይወስድ የለም። እሺ ሁለት አይነት አሁን በወርቅ ወይም ደግሞ በብረት ቅርጽ በሰላም የእባብ ቅርጽና የጥጃ ቅርጽ የቱን መርጣችሁ ትወስዳላችሁ? የቱ ይሻላችኋል? አረ ይህንን ዞር አድርግልኝ አይደል የምትሉት አይደል? የእባቡ ልክ ነው አይደለ? በመጽሐፍ ቅዱስ ላይ በአንዱ ቦታ ጥጃ ተወግዞ ይክለት ተብሎ ተፈርዶበት፣ እባቡ ግን የክርስቶስ ምሳሌ ሆኗል። እባብ ልብ በሉ ዘጸአት 3 ላይ የዲያብሎስ ምሳሌ፣ ራእይ 12 ላይ የተጣለው ዘንዶ የቀደመው እባብ ተብሎ ዲያብሎስ የተጠራበት እባብ የሰይጣን ምሳሌ ነው በመጽሐፍ። ግን ደግሞ እባብ ነደፋቸውና እስራኤላውያንን ያንን ለመፈወስ ሙሴ ምን አደረገ? የእባብ በናስ እባብ ሰራ። ነሐስ ታውቃላችሁ አይደል? የእባብ ቅርጽ ሰራና ቅጭል ቅጭል እያደረገ ድምፁን የሰሙት ከእባቡ መርዝ ይፈወሱ ነበረ። ያዩት በአይን ይፈወሳሉ፣ የእባቡን ደግሞ ድምፁ ሲሰሙ ይፈወሳሉ። ስለዚህ በሐዲስ ኪዳን ሐዋርያው ሲገልጸው ክርስቶስን ሙሴ የሰቀለው የናሱ እባብ ክርስቶስ ነው አለ። ክርስቶስ እንደዚያ ብሎ ጠራው። ምዕመናን ቋንቋ እንዲህ ነው ግራም ያጋባው። እያችሁ ለምንድን ነው ይሄ ምሳሌነቱ? ያንን ድምፁን ሲሰሙ ሲያዩት አይሁድ እንደተፈወሱ የክርስቶስ ድምፁ እንደገና ደግሞ ስናየው እንፈወሳለንና ነው። መጅኒር ብለው ውረድልን ተወለድልን እያሉ ነቢያት ይጾሙ የነበሩት መዳንን ፈልገው ነው። እባብ የሰይጣን ምሳሌ ሆነ፣ ደግሞ እዚህ ጋር የናሱ እባብ ደግሞ የክርስቶስ ምሳሌ ሆነ። ብዙ ይሄን የመሰሉ ነገሮችን ልነግራችሁ ይችላል። ባጭሩ ቋንቋ ይወለዳል፣ ያድጋል፣ ይሞታል። እግዚአብሔር ደግሞ መጀመሪያውና መጨረሻ አይታወቅም። ፋይናይት ወይም የሚያልቅ የሆነ ቋንቋ ኢንፋይናይት የሆነ እግዚአብሔርን ሊወክል አይችልም። ስለዚህ ትላንት የገለጽነው ቃል ዛሬ ሊያጥር ይችላል። ለምሳሌ ባለጌ ማለት ዛሬ ስድብ ነው አይደለ? ጌ ምንድን ነው? ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ብታነቡት ጌ ማለት ርስት ነው፣ ሀገር ነው ይላል። ባለጌ ማለት በዚያ ዘመን ባለ ርስት ባለ ሀገር ማለት ነው። እና በጥንት መጻሕፍት ላይ እገሌ የተባሉ ታላቅ ንጉሥ እኮ ባለጌ ነበሩ ቢል እየሰደባቸው እንዳይመስላችሁ።
ባለ ርስት ባለ ሀገር ናቸው ሲሉ ግልጽ ነው። ቋንቋ እንዲህ ነው። ከዘመን ዘመን ራሱ ይቀያየራል። ኮንሰፕቱን መያዝ ይህን የመሰለ ብዙ ምሳሌዎች አሉ። ሰዓት ስለሌለ በዚሁ ላብቃ። ግን ሁለት ነገር ብቻ ላንሳ። ሁለት አባቶች፣ አንደኛው ጎርጎርዮስ ዘኑሲስ ይባላል። ይሄ ጎርጎርዮስ ዘኑሲስ የተባለ አባት ምን አለ? አብ የሚለው ቃል ስለ ቅድስት ሥላሴ ሲናገር አብን የሚወክልልን ሆኖ አይደለም። ወልድ የሚለው ቃል ወልድን የሚወክልልን ሆኖ አይደለም። መንፈስ ቅዱስ የሚለው ቃልም እንዲሁ። ግን ሌላ የምንጠራበት ቃል የለንም። በምን እንጥራ? እጅግ የሚቀርበው ይሄ ስለሆነ በዚህ ጠራን። እንደውም ስለ እግዚአብሔር ስናብራራላችሁ ስናስተምር ሁሉ ጊዜ የሚሰማኝ እየካድን እንደሆነ ነው። እግዚአብሔርን ስሰብካውን እየካድን እንደሆነ ነው የሚሰማኝ። ምክንያቱም ስለ እግዚአብሔር በቋንቋ እንዴት ደፍሬ ነው አጠቃላይ የምነግራችሁ። ቋንቋ እኮ ማይገልጸው አምላክ ነው እሱ። ስለዚህ ማንኛውም ማብራሪያ ስለ እግዚአብሔር የተነገረ የሰማችሁት ካለ እግዚአብሔርን ያሳነሰው ነው እና እግዚአብሔር እንዲህ ነው ብዬ በነግራችሁ እያሳነስኩት ነው እንጂ እየጠቀምኩት እንዳይመስላችሁ። ሌላ ምርጫ ስለሌለን ግን ስለ እግዚአብሔር ደግሞ መናገራችንን አናቆምም። ቋንቋችን የሚረባ አይደለም እርሱን ለመግለጽ፣ ግን ሌላ ምርጫ ስለሌለን በእርሱ ቋንቋ ተጠቅመን እንገልጸዋለን። እንደሱም ደግሞ ዶግማን በስፋት ያስተማረን የለም። በእውነት አሉ፣ በእርግጥ ግን ከዋናዎቹ አንዱ ነው ለማለት ነው። እንዲህ አለ። ሌላ የመጨረሻ ማነሳላችሁ ጳውሎስ ማር ግሪጎሪዮስ የሚባሉ አባት ከህንድ ሀገር ተልከው እዚህ መጥተው ኢትዮጵያ 50 ዓመት አስተምረዋል ቴዎሎጂን ዩኒቨርሲቲ ውስጥ እና እሳቸው አንድ ጊዜ መጽሐፍ አላቸው ደዩማን ጋድ የሚባል መጽሐፍ እና ወይ እሱ ላይ ወይ ደግሞ ሌላኛው ኮስሚክ ማን የሚል መጽሐፍ አላቸው። በአማርኛም በነገራችን ላይ አማርኛም በደንብ አቀላጥፈው ተናግረው ኋላ ያስተምሩ ነበር 50 ዓመት ከኃይለ ሥላሴ ጊዜ ጀምሮ። እና አንዴ ስለ ክርስቲያኖች አምላክ ተናገር ተብዬ ቢነገረኝ አለ እዛ መጽሐፍ ላይ አትሮስ ላይ እንዲወጣና ሰባኪ የሚሰብክበትን ጊዜ ያህል ወስጄ ዝም እላለሁ፣ ማይኩን እንዲይዤ ዝም እላለሁ። ከዚያ ወስብሐት ለእግዚአብሔር ብዬ እቀመጣለሁ። ምክንያቱም የክርስቲያኖችን አምላክ ነገረ እግዚአብሔርን ለመግለጽ ከዝምታ በላይ ምንም የለም፣ ማብራሪያዎች ሁሉ ያንሱታልና ብለው ገለጹ። ቋንቋ ደካማ ነው ልላችሁ እና ቅዱስ ጠረጴዛ ሲባልም ጠረጴዛ ብቻ ነው አይደለም፣ ከቤታችን ጋር ካለው ጠረጴዛ ጋር አንድ ነው እያልን አይደለም። ታቦትነቱን ግን በዚህ መልኩ በተማርነው መልኩ እየተረዳን ነው ለማለት ነው። ለዚያ ነው እመቤታችንን ማርያም ዘወርቅ ጠረጴዛ ብሎ ሊቁም ያነሳ። ዘወርቅ ታቦት እኮ ማለት ይችላል፣ ግን ዘወርቅ ጠረጴዛ ብሎ ጽሑፉንም አሳምሮ ድርሰቱንም አሳምሮ እንደዚያ ገለጸና ሊቃውንት የተጠቀሙበትን ቃል ብቻ መርጠን የምንጠቀመው ከዚህ ጥንቃቄ መሆኑን መረዳት ያስፈልጋል። ያስተማረን የመከረን የገሰጸን ሉል አምላክ እግዚአብሔር የተመሰገነ ይሁን። የወርቅ ጠረጴዛ የተባለች አማላጃችን እናታችን እመቤታችን እንዲህ ያለውን ኦርቶዶክሳዊ አረጋግ ዘወትር እንድንረጋጋበት እንድንገነዘበው በሕይወታችን እንድተረጉመው ነው እንጂ እንዳንረበሽበት እሷ ትርዳን። የመላእክት የቅዱሳን ረድኤት በረከት ከኛ ጋር ይሁን። ስብሐት ለእግዚአብሔር።